ሰላም ፋሚሊ እንዴት ናችሁ? ኢታሊ ፊክስ ነኝ። ዩቲዩብ ላይ ትንሽ ጠፍቼ ነበረ፣ ግን ዛሬ እናንተን በሚጠቅምና በጣም ጥሩ በሆነ ዜና ተመልሻለሁ ማለት ነው። ተምብኔሉ ላይ እንዳያችሁት እናንተን ተሸላሚ የሚያደርግና ከዛ ባለፈ ደግሞ ካፒታል እንድታገኙ የሚያደርጋችሁ የዴሞ አካውንትና የሪል አካውንት ውድድር ይዤላችሁ መጥቻለሁ ማለት ነው። እንደነገርኳችሁ ሪል አካውንት ቻሌንጅም ዴሞ አካውንትም ቻሌንጅን ያዘጋጀውላችሁ ማለት ነው። ስለዚህ እናንተ የመረጣችሁትን መወዳደር ትችላላችሁ ማለት ነው። ቅድሚያ የሚዘጋጀውና አሁን ላይ ምዝገባ ክፍት የሆነው የዴሞ አካውንት ቻሌንጅ ነው ማለት ነው። ስለዚህ ሁላችሁም ምንም አይነት ዲፖዚት ሳታደርጉ ይህንን ውድድር ተወዳድራችሁ ገንዘብ መሸለም ትችላላችሁ ማለት ነው። ከዛ ባለፈ ደግሞ እኔ ሪል አካውንት ቻሌንጁ ነው መወዳደር የምፈልገው ዴሞ ይለፈኝ የምትሉ ሰዎች ካላችሁ ደግሞ የዴሞ አካውንት ውድድሩ እንዳለቀ ሪል አካውንት ውድድሩ ይጀመራል በ2 ሳምንት ውስጥ ማለት ነው። ሪል አካውንት ቻሌንጁ ምዝገባ ሲጀመር ማወቅ የምትፈልጉ ከሆነ ቴሌግራም ቻናሌ ይሄ ነው፣ ወይም ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኩን፣ ሄዳችሁ እዛ ላይ መከታተል ትችላላችሁ። ዴሞን ብቻ መሳተፍም ከፈለጋችሁ ከዛ በኋላ ደግሞ ሪሉንም መሳተፍ ከፈለጋችሁ ከዛ ሁለቱንም ደግሞ መሳተፍ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻ ማየት አለባችሁ ማለት ነው። እንዴት አካውንት እንደምትከፍቱ እንዴት እንደምትመዘገቡ ሁሉን ነገር አሳያችኋለሁ በዚህ ቪዲዮ። ስለዚህ እስከ ቪዲዮ መጨረሻ ተከታተሉ። ይመቻችሁ። ኦኬ ጋይስ ቀጥታ ወደ ፕሮሰሱ ከመሄዳችን በፊት ማለት ነው ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ከዚህ በኋላ ዩቲዩብ ላይ በደንብ አክቲቭ መሆን ይሆናል ማለት ነው። ስለዚህ ሁላችሁም ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ከዛ በኋላ ደግሞ የደውል ምልክቷን መንካት እንዳትረሱ። ቀጥታ ወደ ፕሮሰሱ እንሄዳለን ማለት ነው። እንደምትመለከቱት አሁን ላይ ያለሁት የኔ ቴሌግራም ቻናል ላይ ነው ማለት ነው። ሁላችሁም የማታውቁት ካላችሁ ኢታኔፌክስ ይባላል። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንደምታዩት 4480 ሰው አለበት ማለት ነው። ስለዚህ ትክክለኛ የኔን ቴሌግራም ቻናል እየሄዳችሁ ጆይን ማድረግ እንዳትረሱ ማለት ነው። ሊንኩን የምታገኙት እሱ ጋር ነው። የመመዝገቢያ ሊንኩን የምታገኙት እሱ ጋር ነው ማለት ነው። ሊንኩን እዚህ ጋር እንደምትመለከቱት አስቀምጬላችኋለሁ። ሬጂስትሬሽን ፎርም አለች፣ እሷ ላይ ሄዳችሁ ሊንኳ እችኛዋ ነች፣ እሷን ክሊክ አድርጓት ማለት ነው። እንደዚህ አይነት ፔጅ ይመጣላችኋል። እዚህ ጥግ ላይ እንደምታዩት ሬጂስተር የሚል አለ፣ ሬጂስተር ትሉታላችሁ ማለት ነው። ልክ እሱን እንደጨረሰ ማለት ነው እዚች ጋር ኢሜል አውቶማቲካሊ የኔን አስገብቶብኛል። ሌላ ነው ማስገባው ኢሜል እሱን እንቀይረዋለን ማለት ነው። ኢሜይልን እና ፓስወርዴን አስገብቻለሁ። ከዛ በኋላ ሴቭ እለዋለሁ ማለት ነው። እንደዚህ አይነት ቬሪፊኬሽን ኮድ ይጠይቃችኋል ማለት ነው። ቬሪፊኬሽን ኮዳችሁን የምታገኙት ኢሜይላችሁ ላይ ገብታችሁ ነው ማለት ነው። የኔን እዚህ ስልኬ ላይ ገብቶልኛል ማለት ነው። ስለዚህ እዚች ጋር አስገባዋለሁ ማለት ነው። ቬሪፊኬሽን ኮዳችሁን እንዳስገባችሁት እንደዚህ አድርጎ ይጨርስላችኋል። ከዛ በኋላ ወደ ቀጣይ ፔጅ ያስገባችኋል ማለት ነው። እዚች ጋር ፕሮፋይል ዲቴይላችሁን ታስገባላችሁ። ስማችሁን ስም እናስገባለን። ከዛ በኋላ ላስት ኔም የአባታችሁን ስም ታስገባላችሁ። ከዛ በኋላ እዚህ ጋር ዩኤስዲ እና ዩሮ የሚላለ ዩኤስዲ ነው ኦብቪየስሊ የሚመርጡት። ከዛ እነዚህን ኮንፈርም ታደርጉና ኮንቲኒው ትሉታላችሁ ማለት ነው። እንደዚህ ካደረጋችሁት በኋላ እንደምትመለከቱት አካውንቱን ኦሬዲ ከፍቶላችኋል። አሁን የቀራችሁ አድሬሳችሁን ኮንፊርም ማድረግ ነው፣ ኬዋይሲ ማለት ነው። እዚች ጋር ኮምፕሊት ሬጂስትሬሽን የሚላለ እሱ ፔንዲንግ ይላል። እሱን ማጥፋት ነው አሁን የምንሰራው ስራ ማለት ነው። አድሬስ የሚለው ላይ አድሬሳችሁን ታስገባላችሁ፣ ሙሉ ለሙሉ አድሬሳችሁን። እዚህ ጋር እንደምታዩት ዚፕ ኮድ የሚላለ ከስር ታውን ሲቲ የሚላለ የምትኖሩበትን ሲቲ እና ከስር ዚፕ ኮዱን ፖስታል ዚፕ ኮዱን ታስገባላችሁ። የአዲስ አበባ አይ ቲንክ 1000 ነው፣ እኔ አዲስ አበባ ስላለው እሱን እናስገባለን። ከዛ በኋላ ሰፈራችሁን ስም ታስገባላችሁ፣ አድሬስ ላይን 1 የሚለው ላይ። ከዛ በዛ በኩል ያለውን ትተውታላችሁ፣ አድሬስ ላይን 2 የሚለውን ባዶ ያደረኩትን ትተውታላችሁ። ከዛ በኋላ ጄንደር የሚለው ላይ ታስገባላችሁ የእናንተን ጄንደር። ኔትወርዝ የሚለው ላይ ከ0 እስከ 1000 የሚለውን እስከ 10000 ታስገባላችሁ። ከዛ በኋላ ሶርስ ኦፍ ፈንድ ሴቪንግ ትሉታላችሁ። ከዛ ኢምፕሎይመንት ስታተስ ስቱደንት የፈለጋችሁትን በሉት። ከዛ ኤዱኬሽን እናንተ ያላችሁበትን አድርጉት። ከዛ በኋላ ስለኛ ከየት ነው ከማን የሰማችሁት የሚለው ጋር ትሄዱና ሪፈርድ ባይ ኤ ፍሬንድ የሚለውን ትነኩታላችሁ ማለት ነው። ደስ ያላችሁ ከየት እንደሰማችሁ ታስቀምጡታላችሁ። ያላችሁበትን ሌቭል ታስቀምጡለታላችሁ። ከዛ ኮንቲኒው ትሉትና ሴቭ ታደርጉታላችሁ ይሄኛውን አድሬስ ከፈለጋችሁ። ከዛ በኋላ ያስገባችሁትን አድሬስ ኮንፈርም ታደርጋላችሁ ማለት ነው። ልክ ነው ብላችሁ ኮንፈርም ታደርጋላችሁ። እንደዚህ ሎድ ያደርግና እንደዚህ ያመጣላችኋል። ከዚህ በኋላ የቀራችሁ አይዲያችሁን ቬሪፋይ ማድረግ ነው ማለት ነው። መታወቂያ ናሽናል አይዲ ያላችሁ በናሽናል አይዲ ትችላላችሁ። ከቻላችሁ ፓስፖርትም ያላችሁ በፓስፖርትም ትችላላችሁ። እሱን አስገብታችሁ ቬሪፋይ ማድረግ አለባችሁ ማለት ነው።
ስታርት ቬሪፊኬሽን ትሉታላችሁ። ከፈለጋችሁ ደግሞ በፒሲ እንደዚህ እንደኔ ሬጂስተር እያደረጋችሁ ከሆነ ኮንቲኒው ኦን ፎን ስትሉት በስልካችሁ ፎቶ እንድታስገቡ ያደርጋችኋል ማለት ነው። ስለዚህ እኔ የምለው እኔ ቬሪፋይ ስለማላደርገው ይሄ ኢሜል ሌላ ስለሆነ ማለት ነው ለእናንተ ለማስተማሪያ ስለሆነ የከፈትኩት ቬሪፋይ አላደርገውም። ስለዚህ እናንተ ገብታችሁ ይህንን ቬሪፋይ ማድረግ አለባችሁ ማለት ነው። ይህንን ቬሪፋይ ካደረጋችሁ በኋላ የምታደርጉት እዚህ ጋር ቬሪፋይ ዩር አካውንት ከሚለው ላይ ሆም የሚላለ ሆም የሚለውን ትነኩታላችሁ ማለት ነው። ሆም የሚለውን ስትነኩት እንደዚህ አይነት ዲስፕሌይ ይመጣላችኋል። እዚህ ጋር ከጥግ ላይ ማለት ነው እንደምታዩት ላይቭ እና ዴሞ የሚል ይኖራል ማለት ነው። ላይቭ እዚህ ጋር የሚላለ እዚህ ጋር ዴሞ የሚላለ ዴሞ የሚለውን ትነኩታላችሁ። ለምን አሁን ላይ ዴሞ አካውንት ስለሆነ ሬጂስተር የምታደርጉት። ከዛ በኋላ ኦፕን ዴሞ አካውንት የምትላለች ማለት ነው። እዚህ ጋር ኦፕን ዴሞ አካውንት እንለዋለን። እሱን ስትነኩት እዚህ ጋር ዴሞ ፕሪሚየም የሚላለ ዴሞ ፕሪሚየም የሚለውን ክሊክ ታደርጉታላችሁ ማለት ነው። ከዛ MT5 ተመርጣላችሁ። ኦልሬዲ ተመርጧል። ከዛ USD ነው። ከዛ ሌቨሬጅ አለላችሁ። ከዛ ባላንስ የሚለው ላይ እዚህ ጋር 100 ማድረጋችሁ እርግጠኛ ሁኑ። መጨረሻ ላይ ሄዳችሁ 100 ማድረጋችሁን ባላንሳችሁን እርግጠኛ ሁኑ። ከዛ በኋላ አካውንት ኒክኔም የሚላለ አካውንት ኒክኔም ላይ የፈለጋችሁትን ማስገባት ትችላላችሁ። እኔ ነው አስገብቻለሁ። ከዛ ፓስወርዳችሁን ታስገባላችሁ ማለት ነው። አዲስ ፓስወርድ ለዚህ አካውንት ብቻ የሚያገለግል ታስገቡለታላችሁ። ከዛ እዚች ጋር ኮንፈርም አድርጋችሁ ኦፕን አካውንት ትሉታላችሁ ማለት ነው። እንደዚህ ነው የሚመጣላችሁ። ልክ አካውንታችሁን ሲከፍተው እንደዚህ ትሬድ የምታደርጉበትን ኤሪያ ነው የሚመጣላችሁ። እሱን ትተውትና እዚች ጋር ቀስት አለች። ልብ ብላችሁ እዚች ጋር ቀስት አለች ጥግ ላይ ቢታያችሁ ከሆነ እሷን ቀስት ትነኳትና ሆም የሚለውን ድጋሚ ትነኩታላችሁ ማለት ነው። ሆም የሚለውን ስትነኩት ወደ መጀመሪያው ፔጅ ይወስዳችኋል። የመጀመሪያው ፔጅ ላይ እንደምታዩት $100 አካውንት ከፍቶልናል ማለት ነው። የዴሞ አካውንት $100 ከፍቶልናል ማለት ነው። የምታደርጉት ይህንን ስክሪንሻት ነው የምታደርጉት። ይህንን MT5 ትሬዲንግ አካውንት አይዲያችሁን የሚያሳይ ከዛ በኋላ ደግሞ እዚህ ጋር ኒክኔማችሁ አለ፣ ከዛ ሌቨሬጅ አለ፣ ከዛ ደግሞ ባላንሳችሁን የሚያሳይ ስክሪንሻት ነው የምታደርጉት ማለት ነው። የመጀመሪያ የምትልኩልኝ ነገር ይህንን ስክሪንሻት አድርጋችሁ ነው ማለት ነው። ሁለተኛው የምትልኩልኝ ነገር ስማችሁን ነው አንድ ላይ የምትልኩልኝ ሙሉ ስማችሁን አካውንቱን የከፈታችሁበትን ማለት ነው። ከዛ በኋላ ደግሞ ሶስተኛ የምትልኩልኝ ነገር የከፈታችሁበትን ኢሜል ነው የምትልኩልኝ። ሌላ አራተኛ የምትልኩልኝ ነገር ላይቭ አካውንት ከፍታችሁ ነው ማለት ነው። ስለዚህ እኔ ይህንን አካውንት ቬሪፋይ ስላላደረግኩት አይዲን ስላላስገባውለት ላይቭ አካውንት መክፈት አልችልም። እናንተ ግን ግዴታ ቻሌንጁን ለመወዳደር ቬሪፋይ ማድረግ ስላለባችሁ ቬሪፋይ ካደረጋችሁት በኋላ ማለት ነው እዚህ ጋር ፔንዲንግ የሚል መኖር የለበትም። እሱን ቬሪፋይ ካደረጋችሁ በኋላ ኦፕን ላይቭ አካውንት ነው የምትሉት እዚች ጋር ማለት ነው። እሱን ካላችሁ በኋላ ይመጣላችኋል። አሁን እኔ እዚህ ጋር ስልክ ቁጥርን ቬሪፋይ አድርግ ይለኛል። ግን እኔ በዚህ ስልክ ቁጥር ኦልሬዲ ስለከፈትኩልኝ ሌላ አካውንት ስላለኝ ማለት ነው አያደርግልኝም ማለት ነው። አሁን SMS ብዬ OTP ባስልከው አያደርግልኝም ማለት ነው። ከዚህ በፊት ተጠቅመዋል ይለኛል። ስለዚህ እናንተ አዲስ ስልክ ቁጥር ስለሆነ የሚሆነው ማለት ነው እናንተ ስልክ ቁጥር ታስገቡለትና አካውንት ከፍታላችሁ። አካውንት የምትከፍቱት ግዴታ ዲፖዚት ማድረግ አይጠበቅባችሁም። ዝም ብላችሁ ነው አካውንት የምትከፍቱት። ከዛ በኋላ ተመሳሳይ ስክሪንሻት ትልኩልኛላችሁ ማለት ነው። ተመሳሳይ ስክሪንሻት የዴሞ ላይ ላሳያችሁ። ሆም ላይ ሄጄ እዚህ ጥግ ላይ ላይቭ እና ዴሞ የሚላል አይደለ? ቅድም ዴሞ የሚለው ላይ ሆነን የከፈትነውን አካውንት ስክሪንሻት ላካችሁልኝ አይደለ? አሁን ደግሞ የምትልኩልኝ ድጋሚ ላይቭ ላይ ትሄዱና ደግሞ ላይቭ ላይ እዚህ ጋር አካውንት የከፈታችሁት ይኖራል እንደ ዴሞ፣ እሱን ስክሪንሻት ትልኩልኛላችሁ ማለት ነው። ቀጣይ ደግሞ አምስተኛ የምትልኩልኝና በጣም ወሳኙ ነገር እዚህ ጋር ፕሮፋይል አላችሁ አይደለ? ሃይ ሰብለ ብሎ እዚህ ጋር ፕሮፋይል አላችሁ አይደለ? እሱ ፕሮፋይል ትነኩትና እዚች ጋር ዋሌት አይዲ አላችሁ የሚታያችሁ ከሆነ እዚች ጋር ዋሌት አይዲ ነምበር አላችሁ። እሷን ኮፒ አድርጋችሁ ቴሌግራም ላይ ሄዳችሁ ትልኩልኛላችሁ ማለት ነው። ስለዚህ ይህንን ውድድር ለመወዳደር እነዚህ ነገሮች ማድረግ ይኖርባችኋል ማለት ነው። ከዚህ ነገር ውጪ ደግሞ ከዛ ባለፈ ደግሞ ይሄኛው ዴሞ አካውንት ቻሌንጁ አምልጧችሁ ሪሉን መሳተፍ የምትፈልጉ ሰዎች ተመሳሳይ ስቴፕ ትከተሉና አካውንት ትከፍታላችሁ፣ ቬሪፋይ ታደርጋላችሁ። ከዛ በኋላ እዚህ ላይቭ የሚለው ላይ ሄዳችሁ አካውንት ነው የምትከፍቱት። ኦፕን ላይቭ አካውንት ብላችሁ አካውንት ትከፍታላችሁ። ከዛ በኋላ ደስ ያላችሁን አማውንት ነግራችኋለሁ። የዛኔ ቴሌግራም ላይ ያስቀምጥላችኋለሁ። ዲፖዚት ታደርጋላችሁ። በጣም ሚኒመም ነው የሚሆነው 10 ወይ 20 ወይ $30 ነው የሚሆነው። እሱን ዲፖዚት ታደርጋላችሁ። ከዛ በኋላ በተመሳሳይ ሁኔታ ሙሉ ስማችሁን፣ ኢሜይላችሁን ከዛ በኋላ የዚህን ስክሪንሻት ላይቭ አካውንት የከፈታችሁበትን ስክሪንሻት ከዛ ፕሮፋይላችሁን ነክታችሁ ዋሌት አይዳችሁን አራቱን ነገሮች ነው የምትልኩልኝ ማለት ነው በኋላ የሚሆነው። ይህንን ነገር አሁን እንዳትልኩልኝ። አሁን ዴሞ ብቻ ነው ሬጂስተር እያደረግኩ ያለሁት። ሁላችሁም እየገባችሁ ዴሞ አካውንታችሁን
አሁን ባሳያችሁ መንገድ ሬጂስተር አድርጉ ማለት ነው። ከዛ ባለፈ ደግሞ የብዙዎቻችሁ ጥያቄ የሆነውና ኢንቦክስን ያጨናነቀው ጥያቄ ምንድነው ከዚህ በፊት ኤችኤፍኤም አካውንት በሌላ ሰው ሊንክ ከፍቼ ነበር እንዴት ነው ውድድሩን መወዳደር የምችለው መሳተፍ የምችለው የሚል ጥያቄ ነው ማለት ነው። እሱ ደግሞ በጣም ሲምፕል ነው። የሚጠበቅባችሁ ለኤችኤፍኤም ከስተመር ሰፖርት አንድ ኢሜል መላክ ብቻ ነው ማለት ነው። ኢሜሉን እንዴት እንደምትልኩ ላሳያችሁ፣ በደንብ ተከታተሉት ይሄን ቪዲዮ። ወደ ስልካችሁ ትሄዱና ቀጥታ ኢሜል አፕሊኬሽናችሁን ትከፍታላችሁ ማለት ነው። ኢሜል አፕሊኬሽናችሁን ከከፈታችሁ በኋላ ከስር ኢሜል መጻፊያ ያለች ሰማያዊዋን እሷን ክሊክ አድርጋችሁ እዚህ ጋር የኤችኤፍኤምን ከስተመር ሰፖርት ኢሜላቸውን መጻፍ ነው ማለት ነው። ከዚህኛው ኮፒ አድርጋችሁ ተመሳሳይ እናንተም ጋር መጻፍ ትችላላችሁ ማለት ነው። እንደዚህ ጽፋችሁ ስትጨርሱ ከስር ይመጣላችኋል። እሷን ክሊክ ታደርጓትና ሳብጀክት የሚለው ጋር ሄዳችሁ ቼንጂንግ ፓርትነር አይቢ ብላችሁ ትጽፋላችሁ። ቼንጂንግ ፓርትነር ከዛ ስላሽ አድርጋችሁ አይቢ ብላችሁ ትጽፋላችሁ ማለት ነው። ተመሳሳይ ነው የምጽፈውን ነገር ኮፒ አድርጋችሁ ጻፉ። እሱን ከጻፋችሁ በኋላ መጨረሻ ላይ ዋናውን የምትጽፉበት ሰዓት አሁን ደርሷል ማለት ነው። ስለዚህ እኔ ይሄኛውን አሁን የማስቀምጠውን ኮፒ አድርጌ ፔስት የማደርገውን ቴክስት ኮፒ አድርጌ እንትን ላይ ያስቀምጥላችኋለሁ ማለት ነው። ዲስክሪፕሽን ላይ ያስቀምጥላችኋለሁ ማለት ነው። እዚህ ቪዲዮ ከስር ገብታችሁ ወይ ኮመንት ላይ ፒን አደርግላችኋለሁ ወይም ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱ ላይ ሄዳችሁ ኮፒ አድርጋችሁ እንደኔ መታችሁ ፔስት ታደርጉታላችሁ ማለት ነው። ይሄንን ፔስት ካደረጋችሁ በኋላ 3 ነገሮችን መሙላት አለባችሁ በራሳችሁ ማለት ነው። የመጀመሪያው ይሄው አሁን ያለውበትን ቁጥር ምጽፍበትን ቦታ የኤችኤፍኤም ዋሌት አይዲያችሁን ትጽፉበታላችሁ ማለት ነው። እሱን የምታገኙት ቅድም አሳይቻችኋለሁ። ኤችኤፍኤም ላይ ሄዳችሁ ፕሮፋይላችሁን ነክታችሁ ነው ማለት ነው። ሁለተኛ ደግሞ እዚች ጋር ትመጡና የትሬዲንግ አካውንት ነምበራችሁን ነው የምትጽፉት ማለት ነው። እዚህ ጋር ደግሞ ይሄ ደግሞ ምንድነው ላይቭ አካውንት ከፍታችሁ የላይቭ አካውንቷን ቁጥር ማለት ነው እዚህ ጋር የምታስቀምጡት። ከዛ ሶስተኛ ላይ ደግሞ ሙሉ ስማችሁን አካውንታችሁን የከፈታችሁበትን ሙሉ ስም ትጽፋላችሁ ማለት ነው። ሶስቱ ነገር ግዴታ መጻፍ አለበት ለእናንተ ማለት ነው። እሱን ከጻፋችሁ በኋላ ቀጥታ ኢሜሉን ከላይ እንትን ታገኛላችሁ፣ የሴንድ ምልክት ታገኛላችሁ። ስነክታችሁ መላክ ነው ማለት ነው። ግዴታ እንደነገርኳችሁ 3ቱን ነገር ሳትሞሉ አይሰራም ማለት ነው። 3ቱን ነገር መሙላት አለባችሁ። ላይቭ አካውንት ከፍታችሁ የላይቭ አካውንቱን ቁጥር መሀል ላይ ታስገባላችሁ። የዋሌት አይዲያችሁን መጀመሪያ ላይ ታስገባላችሁ። ከዛ በኋላ ሙሉ ስማችሁን ከስር ማለት ነው። እንግዲህ ሁሉ ነገር ግልጽ እንደሆነላችሁ ተስፋ አደርጋለሁ። አዲስ አካውንት ለምትከፍቱም እንዴት ከፍታችሁ እንደምትመዘገቡ አሳይቻችኋለሁ። ኦልሬዲ ደግሞ በሌላ ሊንክ አካውንት ከፍታችሁ ለነበራችሁ ሰዎችም እንዴት እንደምትቀይሩ ወደኛ ፓርትነር ሊንክ አሳይቻችኋለሁ። ከዛ ባለፈ ደግሞ ከዚህ በፊት በራሴ ሊንክ ከፍታችሁ የነበራችሁ ሰዎች ደግሞ ካላችሁ ምንም ማድረግ አይጠበቅባችሁም። ዴሞ አካውንት ብቻ ከፍታችሁ ስክሪንሾት መላክ፣ ሙሉ ስማችሁን መላክ፣ ኢሜላችሁን መላክ ብቻ ነው የሚጠበቅባችሁ ማለት ነው። ስለ ፕሮሰሱ ይህናል ካወራን ስለ ሽልማቱ ደግሞ እናወራለን ማለት ነው። ይህ ቻሌንጅ ለኢታኒፌክስ ትሬዲንግ ኮሚኒቲ ማለት ነው ሁለተኛው ኦፊሻል የትሬዲንግ ውድድር ይሆናል ማለት ነው። በዚህ ውድድር አሪፍ ሽልማት ይዤ ለመምጣት ሞክሬያለሁ ማለት ነው። ይህንን ቻሌንጅ ለምታሸንፉ 3 ሰዎች ሽልማት የሚኖረን ይሆናል ማለት ነው። አንደኛ ለወጣ $100፣ ሁለተኛ ለወጣ $50፣ ሶስተኛም ለሚወጣ $50 እንሸልማለን። በአጠቃላይ $200 ሽልማት ይኖረዋል ማለት ነው። ስለዚህ ሁላችሁም ይህንን ውድድር መሳተፋችሁን እንዳትረሱ። ይህንን ገንዘብ ባታሸንፉ እንኳን ኤክስፒሪየንሳችሁን በደንብ ታሰፉበታላችሁ። ከዛ ባለፈ ደግሞ ኢታኒፌክስ ይሄ ነገር ህግ የለውም እንዴ ምን ያደረገ ነው የሚያሸንፈው የምትሉኝ ሰዎች ካላችሁ ደግሞ ህጉን ሙሉ ለሙሉ አውጥቼ ጨርሻለሁ ማለት ነው። ስለዚህ ምዝገባ እንዳለቀ ቴሌግራም ቻናሌ ላይ ፖስት አደርግላችኋለሁ ማለት ነው። ለቻሌንጁ ብቻ የተዘጋጀ ለብቻው ቻናል አለ፣ እሱ ላይ አሳውቃችኋለሁ ማለት ነው ስለ ህጉ። ስለዚህ ሁላችሁም ቴሌግራም ቻናሌ ላይ እንገናኝ። ሰብስክራይብ ማድረግ እንዳትረሱ ጋይስ። ይመቻችሁ።